በነገራችን ላይ ኢየሱስ ሐኪሜ ነው። ወድቄ ነበረ፣ ተበላሽቶብኝ ነበረ፣ ብዙ ነገር ተበትኖብኝ ነበረ። ግን የማይዋሽ እውነት አለ። ኢየሱስ ክርስቶስ ሐኪሜ ነው፣ አከመኝ። መጽሐፍ ሲናገር የሚገርመኝ ቃል በሱ ቁስል የኛ ቁስል መዳኑን ሲያረጋግጥልኝ ነው። ለኔ ቁስል ኢየሱስ ቆስሎ አዳነኝ። የኔ ቁስል የዳነው ባቆሰሉኝ ሰዎች እጅ ላይ አይደለም። መድኃኒት የላቸው። የሚያቆስሉ ሰዎች፣ የሚሰድቧችሁ ሰዎች፣ የሚጥሏችሁ ሰዎች፣ የሚገፋችሁ ሰዎች መድኃኒት የላቸው። አትፈልጉ። እዛ የሰደበኝ ሰው መልሶ ያስተካክለኛል ብሎ ሰዎች ሲጥሩ አየዋል። መድኃኒት የላቸው። መድኃኒት የላቸው። ቁስሉ የሰጧችሁ ሰዎች፣ ሞትን የሸጧችሁ ሰዎች፣ የመበተናችሁ ምክንያት፣ የመውደቃችሁ ምክንያት የሆኑት ሰዎች የመነሳት ምክንያት ይሆናሉ ብላችሁ እንዳታስቡ። የተካዳችሁ ሰዎች፣ በክደት የቆሰላችሁ የጊዜ ጉዳይ ነው። እግዚአብሔር ያነሳችኋል። ኢየሱስ 12ቱን ደቀ መዛሙርቶች ይዞ ከመሃላቸው አንድ ይሁዳ ነበር። ካዲ ነው። የካደው ኢየሱስን ጠልቶ አይደለም። ከኢየሱስ በላይ ገንዘብን ወዶ፣ ከራሳቸው በላይ ማቴሪያልን የሚወዱ ሰዎች አንቺን ክዶ ሊሆኑ ይችላሉ። አንተንም ክዶ ሊሆኑ ይችላሉ። ክደት ከባድ ነገር ነው፣ ቁስል ነው። ግን ለዚህኛው ቁስል የቆሰለው ኢየሱስ አለ። በይሁዳ እጅ መድኃኒት እንዳትፈልጉ። ይሁዳ መሸጥ፣ መግደል፣ ማስገደል እንጂ ከሸጠበት ማዳን አይችልም። አይችልም። እንዳትፈልጉት። በነገራችን ላይ ይሁዳ ኢየሱስን አሳልፎ ሰጠ፣ አስገደለ። መጨረሻው የሚታቁት ነው፣ ሞተ። ጴጥሮስንም ብትወስዱት ጴጥሮስ እኔ ሞታለሁ ብሎ ኢየሱስ ስል አይ በጭራሽ አለ፣ እኔ የትኛውን መንገድ ከአንተ ጋር አልፋለሁ አለ። ግን አንድ ሴት ስትጠይቀው አይን ያላቀውም አለ። ንግግሩ ራሱ ለጆሮው እንግዳ እንደሆነ ነው የመለሰለት እና ራሱን መራገም ጀመረ። እንደዚህ አይነት ሰዎች መሃል ያላችሁ ልክ እንደ ቶማስ፣ እሱም ደቀ መዛሙርት መሃል ነው። የግርፋ ጊዜ ያልነበረ ሐዋርያ ቶማስ የስድብ ጊዜ፣ የንቀት ጊዜ እርቃኑን ሲያቆሙ፣ ይሁዳ ሽጦ በፋሪሳውያን እጅ ሲመታ፣ ወታደሮቹ ሲቀጠቅጡ፣ ለሞት አሳልፎ ሲሰጥ ያልነበረ ቶማስ ኢየሱስ ከሙታን ተነሳው ብሎ ሲል አላምንም አለ። የማያምኗችሁ ሰዎች ምንም አይነት ማብራሪያ ብትሰጡ አያምናችሁም። የምትሰጡት ማብራሪያ እንደውም የበለጠ እንድትበተኑ ያደርገዋል፣ የበለጠ እንድትቆስሉ ያደርገዋል። የሚያምኗችሁ ሰዎች ግን ምንም ማብራሪያ ከእናንተ ሳይፈልጉ ያምኗችኋል። እዚህ ቁጭ ብዬ ማውራት ምክንያት ኢየሱስ ነው። እሱ ቆሰለ ስለኔ፣ እሱ ደቀቀ ስለኔ፣ እሱ ተገረፈ ስለኔ፣ እሱ ተሰቀለ ስለኔ። በነገራችን ላይ መርሳት የሌለባችሁ ሁልጊዜ ኢየሱስ ሲሰቀል በመስቀል ላይ ከተማን ያስቸገረ ወንበዴ በርባ የሚባል ነበር እና በርባ ይለቀቅልን፣ ነፍሰ ገዳዩ ማለት ነው። ሴቶችን ያስቸገረ፣ ወንድሞችን ያስቸገረ ተንኮለኛ ሰውን እሱ ይለቀቅልኝ፣ ኢየሱስን ግን ስቀለው ያሉት በርባን ወዶ ሳይሆን ከበርባ በላይ ኢየሱስን ስለሚጠሉት ነው። በነገራችን ላይ በርባን ከመስቀል ያወረደው የኢየሱስ ክርስቶስ ወደ መስቀል መውጣት ነው እንጂ የሰዎቹ ጩኸት አይደለም። የጮው ሰዎች በርባን ከመስቀል አላወረዱት። ኢየሱስ ወደ መስቀል ሲወጣ ሌባው በርባ ወረደ። ሌቦች ከመስቀል ያወረደ፣ ዝሙተኞች ከዝሙት መስቀል ያወረደ፣ የወደቁትን ያነሳ የኢየሱስ ክርስቶስ ወደ መስቀል መውጣት ነው። ወገኖቼ፣ ወንድሞቼና እህቶቼ ኢየሱስ ክርስቶስ ስለ እናንተ ቆስለዋልና
ቁስላችሁን አራግፋችሁ ተነሱ። ቁስል ተሸክማችሁ የምታለቅሱት፣ ክደትን ተሸክማችሁ የምታለቅሱት፣ አልቻልኩም ብላችሁ በራችሁን ዘግታችሁ ስክሮል እያደረጋችሁ ይሄ ቃል እናንተ ጋር የደረሰ ኢየሱስ ያነሳቸዋል። ኢየሱስ ቁስላችሁን ይጠርጋል። እንኳን ደስ አላችሁ። ቀናችሁ የተባረከ ይሁን። ሼር፣ ኮፒ ሊንክ አድርጉ። ለጓደኞቻችሁ ለወደቁ ወንድሞቻችሁ አድርሱት። እግዚአብሔር ከእናንተ ጋር ነው። ወዳችኋለሁ። ሻሎም